ድንግልና ሳይኖራቸው ወደ ትዳር ህይወት ሲገቡ ባላቸው ለምሳሌ ዋሽተው ሊሆን ይችላል ልክ የሰርግ ቀን ይታወቃልና ፍቅርን ሊቀንስ ይችላል ወይም ደግሞ እስከዛሬ ድረስ የነበረውን ሰላም ሊያደፈርሰው ይችላል ብለ ታስባለህ በእንደዚህ አይነት ኬስ ሰዎች ወደ ትዳር ውስጥ ሲገቡ አጣዋለው በሚል ሰበብ መልካም እንግዲህ እንደዚህ ብለው በጣም ብዙ ትዳራቸው ይፈረሱ አሉ እኔም ባይዞይ ከዛ የዛሬ 8-9 አመት አካባቢ በእንደዚህ ተጣልቻለሁ በራሴ እንኳን በሌሎቹ ቀርቶ እና በጣም ማከብራት ሰው ነች ከጋብቻ በፊት ንክኪ እንደማልፈልግ ታውቃለችና ደጋግማ አለችኝና እኔ ጠንቃቃ ነኝ ባይዞይ በጣም ሰው ፍቅር ውስጥ እንድኖር ባክግራውንድ ግን አጠናለሁና አንድ ቀን በስውር ሄድኩና እሷ የምትኖርበት አካባቢ አባቷ ትልቅ ፖዚሽን ላይ ያለ ሰው ስለነበረ አጣራውኝ አጠገቤ የሆነች ቡና መታፈላ እንትን ነበርችና ቀስቤ ከአዲስ አበባ የመጣሁት በቅርብ ሽማግሌ ልክባት ነው ምናምን ብዬ ተናገርኩኝና ልጅቷን ከነቤተሰቧ ከነማንነቷ አወቋትና እኔ እንጃ ሳይ አሪፍ ሰው ትመስላለና ህይወት እንዲበላሽ አልፈልግም ግን በደንብ ያት አለችኝ ደነገጥኩኝ እንገናኛለን በጣም ነው የምንዋደደው ለንጋባ ሽማግሌ ልክ ትንሽ ጊዜ ነው የቀረው ከዛ በኋላ ድጋሜ ጸጉር ቤት ገባው እዛው ኤሪያ ላይ እንዴት ሰላም ነው በቅርብ ቀን እዚህ ሽማግሌ ልክ ነው አንድ ቆንጆ አግኝቻለሁና ብዬ ጥናት ያረክለው አዎ ግድ ባይዘው ግድ ነው እኮ ልጅቷን ባክግራውንዷን ሳጠና ጸጉር ቤቱም ደይሷማ በምን ሂሳብ እኔ እንጃ የምትሆነ አይመስለኝም ሲኢኦ ልጅቷ በጣም እንትናት አሉ ከዛ በኋላ በቃ አንድ 3-4 ሰው አጣራውና በቃ መኪና ነስፊ ወደ አዲስ አበባ ተመለስኩ መንገድ ላይ ያለው አገኘሁት እዛ ሰርፕራይዝ ላገኝሽ ብዬና ምናምን ብዬ አገኘኋት አወራኋት ምናምን ነገር ወደ አዲስ አበባ ተመለስኩና መንገድ ላይ የሄድኩ መኪና ዳራስ እሺ በጣም ውስጤ ተረብሿል በፍቅር ልብሽ እንደተሰበረ በነገራችን ላይ እንደተከዳ ሰው የሚያሳዝን ሰው የለም ትዳሩን ፈቶ እንደተቀመጠ ሰው በሰው እንደተከዳ ሰው የሚያሳዝን ሰው የለም እዚህ ምድር ላይ እኔ ህመሙን ዲቴል ስለማቀው ነው ለሰው ማዝነውና በጣም ተሰምቶኛል መኪና መንዳት አቃተኝ በቃ ዳራስ ያስኩና እባክሽ አንድ ነገር ንገሪኝ ምን ልንገርክና አትዋሺኝ እኔ ችግር የለብኝም ብዙ ድንግልና ምናምን ካልሆንሽም ስለምንዋደድኛ ችግር ግን እውነቱን ማወቅ ስለምፈልግ ነው ንገሪኝ አልኳት ከዛ በኋላ ነው ምንም አልዋሸሁም በቃ ሞት አለችኝ እኔ ልሙት ነው ከዛ በኋላ እንዲህ ነገሮች አልነበሩ አዎ በርግጥ ካልኳት በኋላ አዎ በርግጥ እኔ በልጅነቴ ተደፍሬ ያለው እንዲህ አለችኝ በቃ መፈጠሬን ይጠላውት ማለቴ አንቺ የሆነ ነገር ከነሰውየው ከነማስረጃው ከነጊዜው ከነገርሹ በኋላ አዎ በርግጥ በልጅነቴ እንትን ብያለሁ ማለቴ ስንቀራረብ ነገራል ማለቴ በደንብ ወደዛ አዲስ አበባ ሲመጣ ተነግራለሁ ብዬ ነው በቃ በጣም እንደደነገጥኩት እንደዛ አላሰብኩ በቃ አቆምኩኝ ያንን ነገር ምክንያቱም በውሸት ቤቴን መገንባት አልፈልግም እኔ ከውሸት እንትን ውስጥ ልጆችም እንዲወጡ አልፈልግምና አቆምኩኝና ልብሽን የመስበር አቅም አለው ለምሳሌ ድንግል ካልሆንሽ አልሆንሽም